ሶሻል ሚዲያ መጀመር ያለብን ከቲክቶክ ነው ከፌስቡክ ነው ወይስ ደግሞ ከዩቲዩብ ነው ከየት ነው መጀመር ያለብን የሚል ብዙ ሰዎች ጥያቄ ይጭርባቸዋል። አክቹዋሊ እኔም ስጀምር መጀመሪያ ዩቲዩበር መሆን አለብኝ ወይስ ቲክቶከር ነው መሆን ያለብኝ የሚል ራሴ ስወዛገብ ነበር እና ብዙ ሰዎችን ለመጠየቅ ሞክሬያለሁ፣ የተለያዩ ነገሮችን ለማንበብ ሞክሬያለሁ እና ሜቢ ከጠቀማችሁ ብዬ ነው ሀሳቡን ማስቀምጥላችሁ። ሜቢ ደግሞ ሌላ ሰውን ትሰሙና የራሳችሁንም ጨምራችሁ የእናንተ ዩኒክ የሆነ ማንነትን ይዛችሁ ወደ ሶሻል ሚዲያ እንድትመጡ ያግዛችኋል ብዬ አስባለሁ። ሆነስት የሆነ ኦፒኒየን ነው፣ ሀሳብ ነው። እንጀምር። ዛሬ ሼር ማድረጋችሁ የራሴን ኤክስፒሪየንስ ነው። እኔ ሶሻል ሚዲያ እንዴት ነው የጀመርኩት፣ ከየት ነው የጀመርኩት የሚለውን ምናልባት ጀማሪ ከሆናችሁ ይጠቅማችኋል ብዬ አስባለሁ። አክቹዋሊ እኔ ብዙ ፎሎወር ያለኝ በጣም ታዋቂ በጣም ብዙ ሰብስክራይበር ያለኝ ሰው አይደለሁም። ግን ቢያንስ አሁን ባለኝ እንኳን ፕሮግረስ የተሻለ ነገር እናንተ ልትሰሩ ትችላላችሁ። እኔ ከሄድኩበት እናንተ አሻሽላችሁ ደግሞ በአጭር ጊዜ በጣም ሰክሰስፉል ዩቲዩበር ልትሆኑ ትችላላችሁ ብዬ አስባለሁ። ምክንያቱም የእያንዳንዳችን የህይወት ተሞክሮ ለብዙ ሰዎች በተለይ ለጀማሪዎች ይጠቅማቸዋል ብዬ ስለማስብ ነው። ኦኬ፣ መጀመሪያ እኔ ሶሻል ሚዲያ መጀመር ስፈልግ ዩቲዩበር መሆን ነበር የፈለግኩት እና ዩቲዩበር ለመሆን ደግሞ ቪዲዮ ኤዲቲንግ ብዙ አልችልም። ቪዲዮ ኤዲቲንግ ለማድረግ የሚያስችል ማቴሪያሎች ብዙ የሉኝም። ያለ ላፕቶፕ በጣም ቀርፋፋ ነው። ብዙ ነገሮች አሉ እና ዩቲዩበር ለመሆን ቢያንስ በሳምንት አንድ ቪዲዮ መፖሰት እንዳለብኝ አውቃለሁ። በሳምንት አንድ ቪዲዮ ለመፖሰት ደግሞ ከ7 እስከ 10 ደቂቃ ቢሆን ጥሩ ነው ቪዲዮ እና እኔ መስራት የፈለግኩት ኒች ደግሞ ማንበብ አለብኝ፣ ሪሰርች መስራት አለብኝ። ግዴታ እናንተ መማር አለባችሁ፣ እናንተ መሞከር አለባችሁ። ከዛ የሞከራችሁትን ነገር ለሰው በማስተማር ነው የሚሆነው። የኔ ኒች እንደዛ ነው። ስለዚህ ጊዜ ያስፈልገዋል ማለት ነው። በየሳምንቱ 2-3 ቪዲዮ ለመፖሰት የሚያስችል አይነት አይደለም የኔ ኒች፣ እኔ ያለሁበት ኒች ማለት ነው። እና ኦኬ፣ ስለዚህ በሳምንት አንድ ቪዲዮ ብፖስት እችላለሁ ወይ ብዬ ራሴን ጠየቅኩት። በመጀመሪያ የነበርኩበት ሁኔታ በሳምንት አንድ ቪዲዮ ለመፖስትም አያስችልም። ስለዚህ በቃ ይሄ ነገር ለእኔ አይሆንም፣ ከባድ ነው ብዬ አልተውኩትም። ኦኬ፣ ስለዚህ እኔ አሁን ባለኝ ሁኔታ ዩቲዩበር መሆን ስለማልችል ቲክቶከር ግን ለምን አልሆነም ብዬ ራሴን ጠየቅኩት። 1 ደቂቃ ቪዲዮ ምናምን እየፖስታችሁ ቫይራል ሊወጣላችሁ ይችላል። የቲክቶክ አልጎሪዝም ደግሞ ከዩቲዩብ አልጎሪዝም በጣም የተለየ ነው። በተለይ አዳዲስ ጀማሪዎች ምናምን ያበረታታል። ኦኬ፣ ለምን ቲክቶከር አልሆንም ብዬ ጀመርኩና የመጀመሪያ ቪዲዮን የቲክቶክ ኤዲት ለማድረግ 1 ሳምንት ፈጀብኝ። አንድ ቲክቶክ ቪዲዮ 1 ደቂቃ አይሞላም፣ 56 ሰከንድ ነው። 1 ሳምንት ፈይቶብኛል። ሙዚቃዎችን ለማግኘት የት እንደሚገኝ አላቅም። ቢሮሎችን ለማግኘት የት እንደሚገኝ አላቅም። ብዙ ነገሮችን በቃ የቪዲዮ ኤዲቲንግ ላፕቶፑ በጣም ያስቸግራል። በቃ መከራ ሆነ። የሆነ ነገር ሲሰራ የሆነ ነገር ሲቆም ሲጠፋ ሲበራ እንዲህ ሲል እንደዛ ሲል ሳምንት ተፈጀብኝ እና እሱን ከፖስትኩት በኋላ ከዛ ሁለተኛውን ደግሞ ቪዲዮ ጀመርኩ። ቪዲዮን ሁለተኛውን ለመስራት ሁለተኛውን ኤዲት ማድረግ ሲጀምርም እንደዛው መቆየት ጀመረ እና አንዳንድ ሰዎች ሀሳብ ሰጡኝ። አንተ እኮ ቪዲዮን በጣም ማሳመር ስለምትፈልግ ቪዲዮን በጣም ለማሳመር ስትሞክር ነው ላፕቶፑ የሚያስቸግርክ እና ቪዲዮ በጣም ከሚያምር ቶሎ ዝም ብለህ እየቆራረጥክ ብትፖስተው የተሻለ ነው የሚል ሀሳብ ሰጡኝ። እኔ በዛ ሀሳብ በሰዓቱ አልተስማማውም፣ ግን ልክ ናቸው፣ እነሱ ልክ ናቸው። ሞር ቶሎ መፖሰት ነው የሚሻለው ዝም ብሎ ለማሳመር ከመፍጨርጨር ማለት ነው። እና ቲክቶከር ለመሆን ራሱ ዩቲዩበር በሆንማ ኖሮ ይሄን ነገር በቃ በጣም ያሰለቸኝ ነበር የሚል ሀሳብ እያሰብኩኝ፣ ግን ዝም ብዬ ቲክቶኩን መቀጠል ጀመርኩ። የራሴን ድክመቶችም እያረምኩ መጣሁ። በጣም የምጨናነቀውን ነገር ኤግዛጁሬት አድርጌ በቃ እንዲህ ቢሉኝስ እንደዛ ቢሉኝስ ብዬ ገና ሰዎቹ ቢሉኝስ እያላችሁ የምትጨነቁት ነገር በሂደት ከላይ ላይ እየተራገፈ መምጣት ጀመረ። ዘሞር ስትሰሩ ዘሞር ሲስተሙን እያወቃችሁ ትመጣላችሁ። ድፍረታችሁ ይጨምራል። በዛ ላይ ኮንፊደንት እየሆናችሁ ትመጣላችሁ። ሁለተኛ ሰዎች ተሳስታችኋል ሲላችሁ እውነቱን እኮ ነው። ከተሳሳትክ ተሳስተሃል፣ ምንም አይደለም፣ በቃ ስህተትን ታርማለህ። ሲጀመር አንድ ሰው ካልተሳሳተ ሞቷል ማለት ነው። በህይወት ያለ ሰው ነው የሚሳሳተው በነገራችን ላይ። ምክንያቱም እዚህ ምድር ላይ በህይወት ኖሮ የማይሳሳት ሰው የለም። ለመሳሳት ራሱ በህይወት መኖር አለባችሁ እና መሳሳት ያቆማችሁለታ ሞታችኋል ማለት ነው። ለምሳሌ የልብ ምታችሁን ካያችሁት አፕ ኤንድ ዳውን ነው፣ ወደ ላይ ወደ ታች ወደ ላይ ወደ ታች አለ እና ሰው በህክምና ሞተ የሚባለው የልብ ምቱ እንደዚህ ቀጥ ሲል ነው። እና ቀጥ ያለ ነገር ሁሌ የሙት ምልክት ነው እንጂ የመስራት ምልክት አይደለም። ለምሳሌ እርሳስን ተመልከቱ። ሁልጊዜ የማያምረው ዱልዱሙ እርሳስ የጻፈው እርሳስ፣ የማይጽፍ እርሳስ ሹል ነው፣ ተቀርጾ በቃ ውበቱን አሳምሮ ቁጭ ያለ ነው። የሚሰራ ነገር ይደለዱማል። ምናልባት የተወሰነ ውበት ላይኖረው ይችላል። ስለዚህ ሁልጊዜ የሚሰራ ሰው ይተቻል፣ ምን ይላል እሱን ራሱ እንደዚህ አይነት ማይንድ ሴት ራሱ ቢውልድ የምታደርጉት ስትሰሩ ነው። ሳትሰሩ ዓለም ሁሉ እናንተን የሚያያችሁ በቃ የእናንተን ቪዲዮ አይቶ እናንተን ለመስደብ ቁጭ ብሎ ሌሊት ሙሉ መጽሐፍ የሚጽፍ ነው የሚመስላችሁና ያ ነገር ስህተት እንደሆነ ትረዳላችሁ በራሳችሁ ቪዲዮ ማለት ነው። እና ግን ዋናው ነገር ምን መሰላችሁ? ዋናው የኔ መልእክት ሶሻል ሚዲያ መጀመር ከፈለጋችሁ
ከቀላሉ ነገር ብትጀምሩ በጣም አሪፍ ነው ብዬ አስባለሁ። አክቹዋሊ ይሄ የኔ ሀሳብ ነው። አንዳንድ ሰዎች ትልቁን ነገር መጀመሪያ ገንድሳችሁ ጣሉት ከዛ በኋላ ወደ ትንሹ ሂዱ ይላሉ። ትክክል ናቸው። የሆነ ፐርስፔክቲቭ አለ እሱን መከተል ያለብን። እኔም የምከተለው ፕሪንሲፕል ነው፣ ትክክል ነው። ኤኒዌይስ ቲክቶክ ላይ ተፍተፍ ማለት ጀመርኩኝ። ከዛ ቲክቶኩ እያደገ መጣና ቲክቶክ ላይ መጀመሪያ በጣም ትክክል መሆኔ ይገባኝ ጀምር። ለምን ቲክቶክ ላይ ስትሰሩ ቶሎ ፎሎወር ታገኛላችሁ ቲክቶክ ላይ። ዩቲዩብ ላይ ግን ይከብዳል። ሰብስክራይብ ማግኘት፣ ቪው ማግኘት ምናምን በጣም ከባድ ነው። ሞኔታይዝ ማድረግ ምናምን ያስቸግራል። ቲክቶክ ላይ ግን በአጭር ጊዜ 10,000 20,000 ልገቡ ትችላላችሁ። እና እኔ ዩቲዩብ ከዜሮ ከሚጀምር ቲክቶክ ላይ 10,000 ፎሎወር ኖሮኝ ዩቲዩብ ብጀምር ከ10,000 ሰዎች 100 ሰው እንኳን ሰብስክራይብ ቢያደርገኝ አትሊስት 100 ሰብስክራይብ ኖሮኝ ነው ዩቲዩብ የምጀምረው ማለት ነው። እና መተው ግን የሚጠይቁኝ ነገር ምንድን ነው? እንዴት ነው ዩቲዩበር መሆን የምንችለው ነው የሚሉኝ ቀጥታ ማለት ነው። እኔ መጀመሪያ ቲክቶክ ነው የሰራሁት። ከዛ ኮሚኒቲ ነው ቢልድ ያደረኩት። ይሄን ኮሚኒቲ ነው ወደ ዩቲዩብ ፎሎ እንዲያደርጉኝ ሰብስክራይብ እንዲያደርጉኝ ወደዛ ሊድ ያደረኳቸው ስላቸው እኔ እነሱ ዩቲዩበር እንዳይሆኑ የፈለግኩ ይመስላቸዋል አንዳንድ ሰዎች። እንደዛ ሳይሆን የእውነት እንደዛ የሚመስለኝ እንደዛ ስለሆነ ነው። የእውነት እንደዛ ላይሆን ይችላል። አይዶን ነው እያልኩ እየተከራከርኩ ሳይሆን ሊሆን ይችላል። እናንተም ለምን ይሄን አትጠቀሙ፣ ይሄን ሲስተም ለምን አትጠቀሙ ብዬ እንደ ወንድም ስመክራቸው አንዳንድ ሰዎች እንደ ራውንድ አባውት እንደዚህ እያዞርኳቸው አይነት የሚመስላቸው ሰዎች አሉ። በቃ ያ ነገር ለእነሱ ራውንድ አባውት ሊሆን ይችላል። ኢትስ ኦኬ፣ መተው ይችላሉ። ብድግ ብለው ዩቲዩብ መጀመር ይችላሉ። እኔ አላስገድድም። ዩቲዩበር አትሁኑ ሁኑ አልልም። እኔ የሚመስለኝ ግን እንደዛ ነው። አሁን የኔን እውነተኛ ኦፒኒየን ከጠየቃችሁኝ እኔ የሚመስለኝ አሁን ላይ ሰው ሶሻል ሚዲያ መጀመር ከፈለገ ሶሻል ሚዲያ ላይ በትክክል ወጥሮ መስራት ከሆነ አላማው መጀመሪያ ኮሚኒቲ ቢልድ ማድረግ በጣም አሪፍ ነው ብዬ አስባለሁ። ኢቨን ዩቲዩብ ሳትጀምሩ ጀስት አካውንት ብቻ ከፍታችሁ ቲክቶክ እየፖስታችሁ የዩቲዩብ ሊንካችሁን ባዮ ላይ ብታስቀምጡ ሰዎች እናንተን ለማበረታታት ሰብስክራይብ ያደርጓቸዋል። አይ ቲንክ ይሄን መንገድ ብትከተሉ ብዙዎቻችሁ ሶሻል ሚዲያ ላይ ዩቲዩብ ኮንተንት ክሬተር መሆን ትችላላችሁ ብዬ አስባለሁ። ደጋግሜ እንደነገርኳችሁ ይሄ የኔ ሀሳብ ነው። ሌላው ደግሞ የራሱን ሀሳብ ያመጣል። የኔን ሀሳብ፣ የሌላውን ሀሳብ፣ የራሳችሁንም ሀሳብ ደምራችሁ እናንተ ስትሮንግ የሆነ ዩኒክ የሆነ ማንነት ይዛችሁ ወደ ሶሻል ሚዲያ ብትመጡ በጣም ደስ ይለኛል። ብቻ በአጠቃላይ እኔ የጀመርኩት ቲክቶከር ሆኜ ነው መልእክቱ። ገብቷችኋል አይደል? ያ ማለት ምንድን ነው? በ2 ወርና በ2 ወር ከምናምን ውስጥ ሞኔታይዝ የሆንኩት መጀመሪያ ኮሚኒቲ ቢልድ ስላረኩ ነው። ይሄ ነው የኔ ሀሳብ። ይኸውላችሁ ለምን መሰላችሁ ይሄን መነግራችሁ። አንድ ሰው ዩቲዩብ ላይ ቪዲዮ ሲለቅ ያንን ቪዲዮ ለማን ማድረስ እንዳለበት አልጎሪዝሙ አያውቅም። አልጎሪዝሙ የእናንተን ቪዲዮ ለማን ነው የሚያሳየው፣ ማን ነው ይሄን ቪዲዮ ሊያየው የሚችለው የሚለውን መጀመሪያ አያውቅም። ለምን? እናንተ ማን ናችሁ? የእናንተ ቻናል ስለምንድን ነው የሚሰራው? እናንተ ምን ላይ ፎከስ አድርጋችሁ ነው የምትሰሩት የሚለውን ከእናንተ ነው የሚማረው። መጀመሪያ ስትፖስቱ ቪዲዮ አናላይዝ ሲደረግ ከዛ ሬጂስተር አድርጎት ኦኬ ይሄ ቻናል የሚለቀው ስለዚህ ነው ሲል፣ ሁለተኛ ስትፖስቱ የመጀመሪያውን ፖስትና ሁለተኛውን ፖስት ማች ያደረገውና ተመሳሳይ ኒች ላይ ከሆነ ኦኬ ይሄ ልጅ እዚህ ኒች ላይ ነው የሚሰራው ሲል ሲማር መጀመሪያ እናንተ ለርን ያደርጋችኋል፣ ይማራችኋል። ከዛ ከተማራችሁ በኋላ ለማን ይልካል? ፖቴንሻል ሆኑ ይሄን ቪዲዮ ሊያዩ ይችላሉ ብሎ ላሰባቸው ለኦዲየንሱ ሪከመንድ ማድረግ ይጀምራል። ይሄ ነው የዩቲዩብ አካሄድ። ነገር ግን እናንተ 100 ሰብስክራይበር ቢኖራችሁ ዩቲዩብ ላይ እና ቪዲዮ ብትፖስቱ ዩቲዩብ እናንተ ማን ናችሁ፣ ቻናላችሁ ምንድን ነው የሚለው ከማጥናቱ በፊት ዝም ብሎ ለነዛ 100 ሰዎች ቪዲዮአችሁን ይልከዋል። ከነዛ 100 ሰዎች ኢንጌጅመንቱን ሰብስቦ ነው ከዛ በኋላ ሪከመንዴሽኑን እያስፋፋው የሚሄደው እና ለርንም ያረጋችኋል፣ እናንተንም ይማራችኋል። አት ዘ ሴም ታይም ለሰብስክራይብ ላረጋችሁ ሰው ቪዲዮአችሁን ሪከመንድ ያደርጋል። ያ ማለት በአጭር ጊዜ ግሮ እንዲያደርግ ይጠቅሟል ቻናሉ ማለት ነው። 100 ሰብስክራይበር ከየት እናመጣለን ካላችሁ ቅድም ያልኳችሁ ሲስተም ማለት ነው። ቴሌግራም ላይ ኮሚኒቲ ቢልድ ታደርጋላችሁ ወይም ደግሞ ቲክቶከር ትሆናላችሁ። ቲክቶክ ላይ ማስታወቂያ ትሰራላችሁ። ፋሚሊ ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ፣ ዩቲዩብ ጀምሬ ያለላችሁ 100 ሰው 200 ሰው ሄዶ ሰብስክራይብ ያደርጋችሁ ቪዲዮ መፖስት ስትጀምሩ ለነዛ ሰዎች ሪከመንድ ያደርጋል ነው ሎጂኩ ያ ነው። ኦኬ ስለዚህ ከቲክቶክ ጀምሩ እምላችሁ ለዛ ነው። አንደኛ ኢፈርቱ ለስ ነው፣ ብዙ አትለፉም። ቲክቶክ ላይ ኤዲቲንጉ ምኑ በጣም አሰልቺ አይደለም፣ ያን ያህልም ብዙ ከባድ ነው ብዬ አላምንም። በዛ ላይ አዲስ ጀማሪ ከሆናችሁ 1000-2000 ሰው ቪዲዮአችሁ ሊያየው ይችላል። 500 ሰው ቢያየው ራሱ ኢትስ ቢግ ዲል፣ ጥሩ ነው። ከ500 ሰው ቢያንስ 10 ሰው ፎሎ ሊያረጋችሁ ይችላል ማለት ነው። ሶሻል ሚዲያ እንደ ሱቅ ነው። መጀመሪያ ወጪ ብቻ ትለፋላችሁ፣ ማንም ሰው አያየውም። ትለፋላችሁ፣ ሞኔታይዝ አይሆንም። ትለፋላችሁ፣ ገንዘብ አታገኙም። ኤዲተር ከፍላችሁ ኤዲት ታስደርጋላችሁ፣ ከኪሳችሁ ገንዘብ ታወጣላችሁ። እናንተ ግን ገንዘብ አታገኙም። ቢዝነሱ እናንተን ከመጦሩ በፊት እናንተ ቢዝነሱን ትጦሩታላችሁ። አካሄዱ እንደዛ ነው። ተስፋ ቶሎ የምቆርጡ ከሆነ በጣም አስቸጋሪ ነው ሶሻል ሚዲያ። ኤኒዌይስ ይሄ የኔ ሀሳብ ነው። ሀሳቡን ግዙት። እናንተ ደግሞ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። ከእናንተ የምወስደውን ደግሞ የምገዛውን እገዛለሁ ማለት ነው። እንደ ቢሏ እየተሞራረድን መጨረሻ ላይ ቆንጆ የሆነ ስለታም ቢሏ እንሆናለን ብዬ አስባለሁ። የመጨረሻ ምክሬ ምንድን ነው? ሱቃችሁን ክፈቱ።
ከዛ እቃችሁን ሽጡ። ደንበኛ ቀስ እያለ ይመጣል። ሱቃችሁ ዩቲዩብ አካውንታችሁ ነው። የምትሸጡት እቃ ደግሞ ዩቲዩብ ላይ የምታስተዋውቁት ወይም የምትሰሩት ኒቻችሁ ነው። ደንበኛ ደግሞ ተመልካች ነው። እመኑኝ እቃችሁ ቆንጆ እስከሆነ ድረስ ኮንቲኒየስሊ አንዴ ሚስማር፣ አንዴ ዳቦ፣ አንዴ እንጨት ሳትሉ አንድ ብራንድ ላይ ኮንቲኒየስሊ እስከሸጣችሁ ድረስ which is ኒቻችሁ አንድ አይነት እስከሆነ ድረስ ደንበኛ ቀስ እያለ መምጣቱ አይቀርም። ስለዚህ ሱቃችሁን ክፈቱ፣ እቃችሁን ሽጡ። ይመቻችሁ።